አባ አንተ ጀምር። ኧረ አንተ ጀምር ወንድም። እማ አንተ ጀምር ብላለች። ስለ ሰሞኑ ሰግጥና ፈምስ፣ ሰድብና ፈምስ፣ ሰግጥ ፈምስ። እቺ ጭው የሌለ ጭቅጭቅ አስነስታለች ፒፓው ላይ አሉ የተባሉ ገጣሚያን ምናምን ሁላ ጭራሽ የአማርኛ መዝገበ ቃላት እነኚህን ሁለት አወዛጋቢ ቃላት እንዴት ይፈታቸዋል? ፕሮፌሰር መሰለኝ በድሉ ዋቅጅራ ስለገቡበት ያው ቃላት ላይ ከሳቸው አንበልጥም፣ ግን አንደኛው አጨቃጫቂ ቃል ደድብ ነው። ደደበ ይልና ምን ይላል መሰለ? ብርቱ ጠንካራ መያዣ ያለው እጀታ ወይም የወፍጮ መጅን ከመጨበጥ የተነሳ እጁ ጉጥን መጅን አወጣ፣ ደደብም ሆነ አበጠ ደደረ ይለዋል። እንግዲህ ምን ማለት ነው? ይሄ አለ አይደል የገበሬ እጅ የሚባለው እዚህ ጨበጠ ምናምን በአንድ ይሄ ውስስ የሚያደርግ ነገር እንዲህም አለ። ሰገጠ ይለንና አቢሲኒካ ምን ይለናል? ሞገደኛ የሰውን ነገር የማይቀበል ይሄ ነገር አይደረግም ሲል ሰግጦ ወይም ሞግዶ ያዘ። ነገር አልሰማም አለ ሲባል ኮንቴክስቹዋሊ ምን አይነት ነገር አልሰማም አለ የሚለውንም ጥያቄ አብሮ መጠየቅ ያስፈልጋል። ሁለተኛው ደግሞ ምን ይላል መሰለች? በጣም የወደድኳት ነች። በቅሎ ታየ ምድር በልዩ ልዩ ስነ ፍጥረታት ሰገጠ፣ በዛፎች፣ በሳሮች፣ በድንጋዮች፣ በተራሮች፣ በባህሮች ተሸለመች፣ አበራች፣ አሸበረቀች። ወይም ተራራው፣ ኮረብታው፣ ጉብታው፣ ጉባው በምድር ላይ ተሰግጦ ታየ ይላል። ሰግጥ 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 ይላል። የአዱናይ አድናቂዎች እቺ ነገር ወስዳችሁ ከመከራከር ትችላላችሁ ለማለት ያክል ነው። ይቸማችሁ፣ ይመቻችሁ፣ ይቸማችሁ።